ሰላም ለእናንተ ይሁን ክቡራን የቻናላችን ቤተሰቦች፣ ለሰዓቱ ካዘጋጀንላችሁ መረጃዎች መካከል ዋና ዋናዎቹን በማስተዋወቅ እንጀምር። ኤርትራውያን በገዛ መንግስታቸው ስልታዊ የመብቶች ጥሰት ይፈጸምባቸዋል ሲሉ የመንግስታቱ ድርጅት ባለሙያ አስታወቁ። ኢራን ከእስራኤል ጋር ባላት ግጭት ሩሲያ በመካከለኛው ምስራቅ ሌላ ወዳጇን እንዳታጣ ሰግታለች። ውድ ቤተሰቦቻችን፣ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም አዳዲስ መረጃዎች እንደተለቀቁ ይደርሷችሁ ዘንድ የደውል ምልክቷን መጫናችሁንም አትዘንጉ። በቀጥታ ወደ ዝርዝሮቹ አለፍን፣ አብረን እንከታተለው። ኤርትራውያን ስልታዊ የመብቶች ጥሰት ይፈጸምባቸዋል ሲሉ የመንግስታቱ ድርጅት ባለሙያ አስታወቁ። ለሶስት አስርተ ዓመታት በስልጣን ላይ በቆዩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራውያን ከፍተኛ የመብት ጥሰት እንደሚደርስባቸው የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ራፖርተር አስታወቀ። በአፍሪካ ቀንድ ወደ 3.5 ሚሊዮን የሚጠጋ ህዝብ ያላት ኤርትራ በተለያዩ አካላት የአፍሪካ ሰሜን ኮሪያ በሚል ቅጽል ስም ትጠራለች። ለተከታታይ ዓመታት በዓለም ላይ ካሉ አገራት አንጻር በሰብአዊ መብቶች አያያዝ ዝቅተኛ ደረጃ ላይ እንደምትገኝ ተገልጿል። እንደ ሪፖርተርስ ዊዛውት ቦርደር መረጃ ኤርትራ በፕሬስ ነጻነት ረገድ ከዓለም አገራት በመጨረሻው ተርታ ትገኛለች። የተባበሩት መንግስታት ድርጅት በ2022 ባወጣው የሰብአዊ ልማት ደረጃ ኤርትራ ከ183 አገራት መካከል 175ኛ ሆናለች። የኤርትራው የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ራፖርተር ሞሐመድ አብድሰላም ባባኪር ሰኞ በጄኔቫ በተካሄደው የመሪዎች ጉባኤ ላይ በኤርትራ የሚካሄዱት የሰብአዊ መብት ጥሰቶቹ ስልታዊ ናቸው፣ የተጠያቂነት አስፈላጊነቱም እጅግ በጣም አጣዳፊ ነው ብለዋል። በአንድ ፓርቲ ስር የምትመራው ኤርትራ ነጻነቷን ካገኘች ጊዜ አንስቶ አገሪቱን በፕሬዝዳንትነት የሚመሩት ፕሬዝዳንት ኢሳያስ አፈወርቂ ናቸው። ፕሬዝዳንቱ ተቃውሞን በኃይል በማፈን ተቃዋሚዎችን ያለ ፍርድ በማሰር እና በአስፈሪ ሁኔታ ውስጥ ለብዙ አስርተ ዓመታት በማቆየት ይከሰሳሉ። የመንግስታቱ ድርጅት የኤርትራን ብሔራዊ አገልግሎት ስርዓት ኤርትራውያንን ለዕድሜ ልክ ውትድርና ወይም ለግዳጅ ስራ የሚዳርግ መሆኑን በመጥቀስ ከባርነት ጋር ያመሳስሉታል። ወደ ኤርትራ እንዳይገቡ የተከለከሉት ባባኪር ያለምንም ክስ ወይም ፍርድ ለአስርተ ዓመታት ታስረው ስላሉበት ሁኔታ ምንም ተሰምቶ የማያውቁ ሰዎች ስማችሁ መነገር ይቀጥላል ብለዋል። በተባበሩት መንግስታት ድርጅት የኤርትራ ተወካይ የሆኑት ሀብቶም ዘርአይ ሪፖርቱን ግልጽነትና ሚዛናዊነት የጎደለው በማለት ተችተዋል። ልዩ ራፖርተር በኤርትራ ላይ ለምክር ቤቱ ያቀረቡት ሪፖርት እንዳሁን ቀደሙ ሁሉ ባልተረጋገጡ መረጃዎችና ማንነታቸው ባልታወቁ ምንጮች ላይ የተመሰረተ ግልጽነትና ሚዛናዊነት የጎደለው በማለት አጣጥለውታል። ኤርትራ የልዩ ራፖርተሩ ሪፖርት የተለያዩ የመንግስታቱ ድርጅቶች በኤርትራ ዙሪያ ከሚያወጧቸው ሪፖርቶች ጋር የሚቃረን መሆኑንም ገልጣለች። ኤርትራ ለዓመታት በሰብአዊ መብት አያያዟ በአውሮፓና በሌሎች ምዕራባውያን ሀገራት ስትተች ቆይታለች። ኤርትራ በተለያዩ የዓለም አቀፍ የመብት ድርጅቶች በሰብአዊ መብት ጥሰትና በግዳጅ የብሔራዊ ውትድርና አገልግሎት ምክንያት በተደጋጋሚ ወቀሳ ሲሰነዘርባት ቆይታለች። በቀጣይ መረጃ ኢራን ከእስራኤል ጋር በገባችበት ግጭት ሩሲያ በመካከለኛው ምስራቅ ሌላ ወዳጇን እንዳታጣ ሰግታለች። እስራኤል በኢራን ላይ ጥቃት መፈጸም ስትጀምር የሩሲያ ባለስልጣናት በመካከለኛው ምስራቅ ያለው ወቅታዊ ሁኔታ አሳሳቢና አደገኛ ሲሉ ነበር የገለጹት። አሁንም ቢሆን የሩሲያ ሚዲያዎች የሁለቱ አገራት ግጭት ለሞስኮ ያለው አዎንታዊ ውጤት አጽንኦት ሰጥተው በመናገር ላይ ናቸው። ከነዚህም መካከል የሩሲያን ካዝና ያደልባል ተብሎ የተገመተው የዓለም የነዳጅ ዋጋ ጭማሪ፣ ሩሲያ በዩክሬን ላይ ከከፈተችው ጦርነት የዓለም አቀፋዊ ትኩረትን መከፋፈል፣ እንዲሁም ክሬምሊን ግጭቱን የማሸማገል እድል ካገኘች በዩክሬን ላይ ጦርነት የከፈተች ቢሆንም ራሷን በመካከለኛ ምስራቅ ውስጥ እንደ ቁልፍ ተዋናይና እንደ ሰላም ፈጣሪ ማሳየት የሚሉ ናቸው። ይሁን እንጂ የእስራኤል ወታደራዊ ዘመቻ በቀጠለ ቁጥር ሩሲያ ከወቅታዊ ክስተቶች የምታጣው ነገር እንዳለ እየተገነዘበች መጥታለች። ሰኞ ዕለት የሩሲያ ፖለቲካ ተንታኝ የሆኑት አንድሬ ኮርኖቭ የግጭቱ መባባስ ለሞስኮ ከባድ አደጋዎች
እና ወጪዎችን ያስከትላል ሲሉ ጽፈዋል። እውነታው ሩሲያ ከ5 ወራት በፊት ሁሉን አቀፍ ስትራቴጂካዊ አጋርነት በተፈራረመችባት አገር ላይ እስራኤል የምታደርገው ጥቃት መከላከል አለመቻሏ ነው። ሞስኮ እስራኤልን ከመውቀስ እና ፖለቲካዊ መግለጫዎችን ከማውጣት ያለፈ ለኢራን ወታደራዊ ድጋፍ ለመስጠት ዝግጁ አይደለችም ብለዋል። በዚህ ዓመት መጀመሪያ ላይ ቭላዲሚር ፑቲን እና ፕሬዝዳንት መሱድ ፔዜሽኪያ የተፈራረሙት የሩሲያ ኢራን ስትራቴጂካዊ አጋርነት ስምምነት ወታደራዊ ጥምረትን አያካትትም። ስለዚህ ሞስኮ ቴህራንን እንድትከላከል አያስገድዳትም። በዚያን ጊዜ ግን ሞስኮ ይህንን ጉዳይ አንስታው ነበር። የውጭ ጉዳይ ሚኒስተር ሰርጌይ ላቭሮቭ ከሪያ ኖቮስቲ የዜና ወኪል ጋር ባደረጉት ቃለ ምልልስ ስምምነቱ በክልላዊና ዓለም አቀፋዊ ደረጃዎች ሰላምና ደህንነትን ለማስጠበቅና ሞስኮና ቴህራንን በጸጥታና በመከላከያ ላይ የጠበቀ ትብብር ለማድረግ ልዩ ትኩረት ሰጥቷል ብለዋል። ባለፉት 6 ወራት ውስጥ ሞስኮ በመካከለኛው ምስራቅ አንድ ቁልፍ አጋሯን አጥታለች። ይህም በሽር አልአሳድ ነበር። ባለፈው ታህሳስ ወር የሶሪያ መሪ ከስልጣን ከተወገዱ በኋላ በሩሲያ ጥገኝነት ጠይቀዋል። በኢራን ውስጥ ያለው የስርዓት ለውጥ ተስፋ በክልሉ ውስጥ ሌላ ስትራቴጂካዊ አጋር የማጣት ሐሳብ ለሞስኮ ትልቅ ስጋትን ደቅኗል። ውድ የቻናላችን ቤተሰቦች ለሰዓቱ ያሰናዳንላችሁ ፕሮግራም የተከታተላችሁትን ይመስል ነበረ። ከሰዓታት በኋላ በሌላ መረጃዎች ደግመን እስክንገናኝ ቸር ያሰማን።